እግዚአብሔር ደግሞ ከክፉዎችና ከሰይጣን ይጠብቅህ ብዬ ሁሌ እኔ ጸልይልሃለሁ። እግዚአብሔር ይባርክህ። በቀደም ካቋረጥኩበት ብቀጥል እንዴት እስላም እንደሆንኩ ማንም መስክረውልኝ አይደለም። ባይዘወይ ፎይኔ ይችን ነገር ሳልናገር ነው ኔትወርክ ያቋረጠኝና መቀሌ ዩኒቨርሲቲ ተምሬ ዳዋ ተምረን እንዳልኩ ክርስቲያኖች ጋር ህብረት አታድርጉ የሚል ርዕስ ሰጥቶ ካሚል ሸምሱ ነበር ሲያስተምር የነበረውና እኔ በጣም ብዙ ጥያቄ እንደነበረብኝ በቀደም ነገር ያለው ቪዲዮ ላይ አለ አይቼዋለሁ። ከዛ ስመለስ ዶርም ነው እኔ ከላይ ነው የምተኛው። እንግዲህ ይሄ ዩኒቨርሲቲ አልጋ እንደምታውቁ ተደራራቢ ነውና እኔ ከላይ ነው የሆነ ክርስቲያን ልጅ ከስር ይተኛል ማለት ነውና ሁሌ መጽሐፍ ቅዱስ አንብቦ ያስቀምጠዋል። ያን ሁሉ ረግጬ ነው የማልፈው። እኔ መጽሐፍ ቅዱስ ሳየው ሁሉ ነው የምጠላው። ሰዎችንም እጠላ ነበር። ባይዘው ሃይማኖቱ እንደዛ ነው የሚያደርግህ። እስልምና ሃይማኖት ማለት ሰዎችን እንድጠላ ነው የሚያደርግህ እና ያንን አደርግ ነበር እና ከዛ ስመለስ ግን የክርስቲያኖች መጽሐፍ ምን ይላል ብዬ ፎር ዘ ፈርስት ታይም ማለት ነው አንስቼ ገለጥ ሳደርግ ያገኘሁትን ቃል ብነግር ትገረማለህ። አይኔ ያረፈበት ለመጀመሪያ ጊዜ አንስቼ ሳነበው አይኔ ያረፈበት ቃል ማቴዎስ 5:44 ጀምሮ ያለውን ቃል ነው። በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እስከዚህ ብቻ አንብቤ ዘጋሁት ማለት ነው መጽሐፉን። ምክንያቱም ይህንን ቃል በቅዱስ ቁርአን ላይ ከሱረቱል አልፋቲሃ እስከ ሱረቱል አናስ ብትሄድ አታገኘው። ጠላትህን ውደድ የሚል ነገር አታገኝም። እኔ ኢሚዲየትሊ የወሰንኩት ውሳኔ ምንድነው? ይህ ቃል በእውነት የእግዚአብሔር የአምላክ ቃል ነው። ነገር ግን የሰው ልጅ ይህን እንዴት ሊያደርግ ይችላል? እንዴት ጠላቱን ሊወድ ይችላል ብዬ ጥያቄ ነበረኝ ማለት ነው። ስለ ጸጋ ማውቀው ነገር የለም። ከዛ በኋላ እግዚአብሔር ስላስተማረው ነገር እኔ ስለ ጸጋ ስለ ኃይል ማውቀው ነገር ስለሌለ የሰው ልጅ እንዴት ጠላቱን ሊወድ ይችላል? ለሚጠላውስ እንዴት መልካም ሊያደርግ ይችላል? የሚረግመውንስ እንዴት መመረቅ ይችላል ብዬ እልነበረ ማለት ነው በዛ በወቅቱ ማለት ነው። ነገር ግን ይህን የሰው ልጅ ይህን የእግዚአብሔርን ቃል ማድረግ ከቻለ እውነተኛ የአምላክ ቃል ይሄ ነው የሚለው ቃል እኔ ወደ ክርስትና እንዲመጣ አደረገኝ ማለት ነው። ከዛ በኋላ ለስንት ዓመት ሃይማኖት አልባ እንደሆንኩ ታውቃለህ? ለአንድ ዓመት ማለት ይቻላል። ምክንያቱም ወደ ይሄን ቃል ብቻ እያሰላሰልኩ ለአንድ ዓመት ቆየሁ ማለት ነው። ከሙስሊሞችም ጋር ተጣላሁ። ለምን ሰላት አትመጣም? ለምን አትሰግድም? እኔ ደግሞ ይሄ ቃል ውስጤ ስለተተከለና ብዙ ጥያቄዎችን ስለመለሰልኝ ይሄን ቃል እያሰላሰልኩ ለአንድ ዓመት ቆየሁ ማለት ትችላለህ። ከዛ በኋላ እግዚአብሔር ወደ ቀናው መንገድ መራኝ ማለት ነው። ስጸልይም የነበረው የዚህ ቃል ባለቤት በእውነት ወደዚህ መንገድ ምራኝ እያልኩ ነበርና እግዚአብሔር የተባረከ ይሁን። እውነተኛ ቃል አለ። ክርስቲያኖች ተጽናኑ፣ ጥላትህን ውደድ፣ የሚረግምህን መርቅ፣ ለሚያሳድዱህ ጸልይ የሚል ቃል ያለው መጽሐፍ ቅዱስ ላይ ብቻ ነው። ከ500 ወይም ከ600 ዓመት በኋላ የመጣው ቁርአን እንኳን ይህንን እንኳን ያላየም የተሻለ ነገር ይዞ አልመጣም። የሚገርምህ ነገር ማለት ነው። ይህ ቃል እያለን ክርስቲያኖች ልንጽናና ይገባል። አምላካችን ፍቅር ነው፣ የፍቅር አምላክ ነው። የሚገርም ነው። እኔ ይህ ቃል ነው ወደ ክርስትና እንዲመጣ ያደረገኝ። ማቴዎስ 5:44 እስከ 45 ያለው ማለት ነው። ሰምተኸኛል እፎይ? የሚገርም ቃል ነው። ይሄ ተከለኝ ማለት ነው። የት የፈለገ ይሁን ምን እላለሁ መሰለህ? ለሆነ በጣም ክርስትና የበዛበት ነው ሙስሊም የበዛበት አካባቢ ነበርና የመጣሁት። አንተ ብቻ እኮ ነህ ክርስቲያን ሆንኩ ምን ነካህ የሚሉኝ የቅርብ ሰዎች ነበሩ። የሚገርማቸው ነገር ዓለም ቢክደው እንኳን ይህን ጌታ አልክደውም። ተተከልኩበት ታውቃለህ። የሆነ ውስጤ ገብቶ ቀረ ማለት ነው። ብዙ ጥያቄዎች ተመለሱልኝ። በቀደም እንዳልኩ ይሄ ጂሃድ ጥያቄ፣ እህቶቼ በባሎቻቸው ሲመቱ የማየው፣ እናቴ በባሏ ስትመታ የማየው፣ እንዴት ይሄ ሃይማኖት ይሄን ነገር እንዴት አይመልስም ብዬ ጥያቄዎች ነበሩ። በ18 ዓመቴ ስለ ትዳር ስለ ፍቅር በማላውቅበት እድሜ ማለት ነው። ያን ሁሉ ጥያቄ የመለሰልኝ ቃል ያለው የት ነው? መጽሐፍ ቅዱስ ውስጥ ነው ያለው። ከዛ በኋላማ መጽሐፍ ቅዱስን ሳነባው ወንድሜ ያገኘሁት የሚያጽናና ቃል ልነግርህ አልችልም ስለምታውቀው ማለት ነው። እና ከዛ ኮተት ውስጥ ያወጣኝ ቃል ይሄ ነው። ማንም መስክሮልኝ አይደለም። እግዚአብሔር ብርክ ያድርግህ። ብዙዎችን ነፃ እያወጣህ እንዲህ እየተጽናናኝ እህት አሁን ስትናገር የነበረችው እህት ብዙ መጽሐፉን ሳላውቀው መጥቻ አሁን ግን ያንን ምስጢር ስታወጣ ብዙ እየተጽናናሁ ነበር ያለችው። ብዙዎች በእምነታቸው እንዲጸኑ እያደረክ ነው። ባይዘወይ የምትናገረው ቃል ደስ የሚለው ነገር ፈጥረህና ሃይማኖት ለማጥላላት አይደለም። እኔ አሁን መልእክት አለኝ ለእንትኖች ለሙስሊሞች መልእክት አለኝ። ለማጥላላት አይደለም። እነሱም የሚሰብኩትን አይደል እንዴ? እነሱም የሚያወሩትን አይደል እንዴ? በአደባባይ አንተ ይሄ ነው እያልክ የተናገርክ ያለው በእውነት ራሳቸውን ካልሸወዱ ህሊናቸውን ካልሸወዱ በስተቀር ቆም ብለው ሊያዩ ይገባል። ቅድም እያዳመጥኩ ነበር። እንጅል ምንድነው ስትለው
የምስራች ነው ለማለት እየከበደው እያቅለሸለሸው ነበር። አንተ እስኪ አንተ ብትሆን ብትጠየቅ ከየት ታመጣዋለህ ብትባል ምን ትላለህ ቢልህ እንዴ ማስረጃ ከሌለው ማስረጃ የሌለው መጽሐፍ አላምንማ። ማስረጃ የሌለው መጽሐፍ ጅራትና እግሩ የማይታወቅ መጽሐፍ ከዛም ቀጨብ እያደረገ ፓራፍሬዝ እያደረገ ከዘፍጥረት እስከ ወንጌላት እስከ ኢንጂል ያለውን ነገር ላመጣልህ ምን ብለህ ታምነዋለህ? ጅራትና እግር የሌለውን ነገር አላምንም ነው የሚባለው። ስለዚህ ወንድሞች ራሱ ልታስቡበት ይገባል። ሙስሊሞች እኔ የምመክራችሁ ነገር ምንድነው? ሰው ገሎ ጀነት አይታሰብም። ያው እግዚአብሔር ምስክሬ ነው። አይታሰብም። እኛ አንድ ቃል አለን። ይሄንን ስለሚያውቅ እግዚአብሔር ቃል ምን አለ? ቅድም ያልኩትን ደግመዋለሁ። ስጋን ብቻ ሊገሉ የሚችሉትን ነገር ግን ነፍስን መግደል የማይችሉትን እነዚህን አትፍሯቸው፣ ስጋንም ነፍስንም መግደል የሚችለውን እግዚአብሔርን ፍሩ ይላል። ይህ ቃል አለን። ሙስሊሞች ልትሰሙት ይገባል። በእውነት ነው የምላችሁ። እኔ ወንድሜን እፎይን አይደለም እኔ መታችሁ ብትገሉኝ ያው እግዚአብሔር ምስክሬ ነው። ይኸው አልፈራም። ለምን? የምሄድበትን አውቃለሁ። ወደ ገነት ነው የምገባው። እናንተ ሰው ለመግደል ስትመጡ ያልፈራችሁትን እኛ ልትገሉን ስትመጡ እንፈራለን እንዴ? ክርስቲያን የሚፈራው ሰው ለመግደል ሲሄድ ጊዜ ነው። እንዴት ተሰሙኝ ይፈልጋሉ? ክርስቲያን የሚፈራው መቼ ነው? ተሳስቶ በክፉ ልብ አስቦ ሰው ለመግደል ከሄደ ነው። በእግዚአብሔር መልክና ምሳሌ የተፈጠረን ሰው ለመግደል ከሄድኩ እኔ እውነቴን ነው እፈራለሁ። ለምን? ኃጢአት ነው። አንተን ለመግደል ስትመጣ ያልፈራሁን እኔ ፈራም መስልሃል? አሰናበትከኝ። እንደውም ከዚህ ጭቅጭቅ ከሞላበት አለ። እውነቴን ነው የምልህ፣ አሰናበትከኝ አልኩ። ከዚህ ጭቅጭቅ ይሄ ኃጢአት ከሞላበት ዓለም ጦርነትና ወከባ ረሃብና ቸነፈር ከበዛበት ዓለም ወደ አባቴ ነው የምሄደው። እውነቴን ነው የምልህ። ሙስሊሞች እንድታስቡበት እንድታሰምሩበት ፈልጋለሁ። ልታስፈራሩ የምትሞክሩ ስላላችሁ ማለት ነው። በዚህ ልክ ውስጣችን የገባ የአምላክ ቃል ስላለ ነው። የሚፈራ ያለ እንዳይመስላችሁ።